እንኳን ደህና መጣችሁ። አሜን። እስቲ አጨብጭቡ ለራሳችሁ። ጌታ ይባረክ። በመጀመሪያ እግዚአብሔርን በእናንተ ፊት ያቆመኝን ለአገልግሎት ያመነኝን አምላክ አመሰግነዋለሁ። በሱ ዘንድ ታማኝ ተደርጌ ስለተቆጠርኩኝ እግዚአብሔርን አመሰግነዋለሁ። ስለጠራኝ ጌታ ይባረክ። ጠኝ መልእክት በጣም ይገርማችሁ። ይሄንን መልእክት ወደ እናንተ ለማድረስ በጣም ብዙ ሰልፍ ነበረ። እግዚአብሔር ግን ሰልፉን በትኖ እኔ እዚህ ጋር ቆም ያለው እናንተ መታችኋል። ጌታ ይባረክ። ስለዚህ እግዚአብሔር የሰጠኝ የመልእክት ሐሳብ ተረኛ የሚል ነው። እስቲ አንድ ሰው ተረኛ ይበል። ተረኛ ነኝ ይበል። የመኖር ተረኛ፣ የማገልገል ተረኛ፣ የማግባት ተረኛ፣ የሞገስ ተረኛ። እስቲ እኔ ተረኛ ነኝ በል። ግድ የለም ሰምቼ የመጣው ድምጽ ነው። አንተ ተረኛ ነህ። ኧረ አሜን ይባላል። እስቲ አንድ ሰው ተረኛ ነኝ ይበል። የመኖር ተረኛ ነኝ ይበል። የስኬት ተረኛ ነኝ በል። ኧረ አሜን በላ። ዝም ብሎ አይደለም ተረኝነት። ክብር ለእግዚአብሔር ይሁን። እግዚአብሔር ባንተ ያቀደው እቅድ የሚፈጸምበት ተረኛ፣ ትንቢት የሚያገኝ ተረኛ፣ ቃል የሚፈጸምልህ ተረኛ፣ ሰማይ ያየልህን የምትረከብ ተረኛ። እስቲ አንድ ሰው እኔ ተረኛ ነኝ ይበል። ኧረ አሜን በላ። አጠገብ ያለውን ሰው አንተ ተረኛ ነህ በለው። ስሙ ለዘላለም ይባረክ። አሜን። አትጠራጠር፣ ተረኛ ነህ። ጌታ ይባረክ። እና ከመጽሐፍ ቅዱስ መጽሐፈ ሩት ላይ ያለውን ቃል አነባለሁኝና መጽሐፈ ሩት ላይ ያለውን ቃል ከአንድ ጀምሮ እንዲህም ሆነ መሳፍንት ይፈርዱ በነበረ ጊዜ በአገር ላይ ራብ ሆነ። አንድ ሰውም ከሚስቱና ከሁለቱ ልጆቹ ጋራ በሞዓብ ምድር ሊቀመጥ ከቤትልሔም ይሁዳ ተነስቶ ሄደ። የሰውየውም ስም አቤሜሌክ፣ የሚስቱም ስም ኑኃሚን፣ የሁለቱም ልጆቹ ስም መሐሎንና ኬሌዎን ነበር። የቤትልሔምም ይሁዳ የኤፍራታ ሰዎች ነበሩ። ወደ ሞዓብ ምድርም መጡ፣ በዚያችም ተቀመጡ። የኑኃሚንም ባል አቤሜሌክ ሞተ፣ እርሷና ሁለት ልጆቿ ቀሩ። እነርሱም ከሞዓባውያን ሴቶች ሚስት አገቡ። የአንዲቱ ስም ኦርፋ፣ የሁለተኛይቱ ስም ሩት ነበረ። በዚያም 10 ዓመት ያህል ተቀመጡ። መሐሎንና ኬሌዎን ሁለቱ ሞቱ። ሴቲቱ ከሁለቱ ልጆቿ እና ከባሏ ተለይታ ቀረች ይላል። የሚቀጥለውንም በሚቀጥለው አነባለሁ። አሜን። እግዚአብሔር የተመሰገነ ይሁን። አሜን። ይኸውላችሁ እዚህ ክፍል ውስጥ አሁን ያነበብነው የሚገርማችሁ ያው ከቤትልሔም ይሁዳ ሰዎች በረሃብ ምክንያት እንጀራ ፍለጋ ወደ ሞዓብ ምድር እንደሄዱ አንድ ፋሚሊ እንደሄዱ ይናገራል። የሚገርማችሁ ነገር እዛ ምድር ላይ ደግሞ ያለው ነገር እኔ ሳየው ማለት ነው፣ እናንተም ስታዩት ቃሉ አሁን ስነግራችሁ ይገባችኋል። እነዚህ ሰዎች በረሃብ ምክንያት ወደ ከቤትልሔም ወደ ሄደዋል። እንጀራ ፍለጋ ነው ሄዱት። ያ ሀገር ደግሞ የሚገርማችሁ ነገር እንጀራ ያሳያችሁና እንጀራውን ነው እንጂ ያያችሁት ወጥመዱን አታዩትም። እየሰማችሁኝ ነው? እንጀራ እንጂ እነሱ ያዩት ወጥመዱን አላዩትም። ታዲያ ይሄ ወጥመድ ማለት እንጀራውን አይተው የገቡበት ወጥመድ ሞዓብ የሚባለው ነፍሰ ገዳይ ያለበት ምድር፣ ርቦ ስትሄድ ቸግሮ ስትሄድ ምግብ የሚሰጥ መስሎ ሞት የሚሰጥ ማለት ነው። እና ይሄ በዚህ ሁኔታ ውስጥ የሚገርማችሁ ነገር ሁሉም ማለት ነው 3 ሰዎች ማለት ነው 4 ሆነው ነው አይደል የወጡት። 3 ሰዎች አይኗ እያየ ኑኃሚን ተበሉ፣ ወጥመዱ አጠመዳቸው። እኔ አንድ ነገር ልንገራችሁ፣ ስለ አንድ ተረኛ ሰው እያወራውኝ ነው። እሱም እናንተ ናችሁ። አሜን በሉ። ይሄ ወጥመድ ማለት ነው ሁሉንም ሲያጠምድ አይታለች። ግን እሷ እንጀራውን አልበላችም እንዴ? በልታለች። ለምንድን ነው ያልሞተችው? ተረኛ ናት። ለምን መሰላችሁ ያልሞተችው? ተረኛ ስለሆነች። አሜን ይባላል። አሜን ይባላል። አጠገቧ ያሉት እኮ ወንዶች ናቸው። በሽታም ከሆነ እኮ የመቋቋም አቅም አላቸው። ግን መርዙ የሚገድል መርዝ ነው። እሷን ግን አልገደለም። እኔ አንዳንድ ጊዜ በቃ ዝም ብዬ መኖሬን ሳስብ ለአንድ ነገር ነው የኖርኩት እላለሁ። አንተ ለአንድ ነገር ነው የኖርኩት በል።
አራሚን በላ የሚገለው ነገር ያልገደለ ለአንድ ነገር ነው። እግዚአብሔር ላየልህ ነገር ነው። ተረኛ ነህ። እንኳን ኖርክ። እናንተ ሁላችሁ መኖራችሁ ማለት ነው። በመጀመሪያ ደረጃ እኔ አሁን አንደኛ ብዬ የምነግራችሁ ነገር መኖራችሁ ተረኛነታችሁን ያረጋግጣል። መተንፈሳችሁ ተረኛነታችሁን ያረጋግጣል። ምንም አይነት ሰዎች ልትሆኑ ትችላላችሁ። የክብር ተረኛ ናችሁ። ምንም አይነት ሰዎች ልትሆኑ ትችላላችሁ። የአገልግሎት ተረኛ ናችሁ። ምንም ልትሆኑ ትችላላችሁ። የሰማይ አጀንዳ ተረኛ ናችሁ። ለምን ሲባል የሚገለው ነገር አልገደለህም። ለምን ሲባል የሚያጠፋው ነገር አላጠፋህም። እንዴት ተረፍክ? ተረኛ ነህ። አንዳንድ ጊዜ ለሰዎች መልእክት ሲመጣ ይገርመኛል። አጠገብ ብዙ ሰው ሲሞቱ በጥይት መካከል አለፍክ ይባላል። ለምን ሲባል የኖረው ለሆነ ነገር ነው። ተረኛ ነው። እስቲ አንድ ሰው እኔ ተረኛ ነኝ ይበል። አትጠራጠረኝ። ከዚህ በኋላ ተራው ያንተ ነው። የምታገለግል አንተ ነህ። የምትባረክ አንተ ነህ። እግዚአብሔር ሐሳቡን የሚገልጠው ባንተ ነው። እስቲ በእኔ ይገለጣል በል። ምንም አይነት ሳይሆን እኮ እያልኩ ነው። ኢየሱስ ያድናል። አሜን። ስለዚህ የተረፈችው ለምንድን ነው? ለተራ ነው፣ ለስራ ነው። አሜን በላ። ተረኛ አይሞትም። እግዚአብሔር ከሰማይ አንተ የኔ ተረኛ ነህ፣ የዚህ ዘመን ተረኛ ነህ ያለው ሰው አይሞትም። አንተ ደግሞ በመልእክት እየነገርኩ ነው፣ ተረኛ ነህ። ሃሌሉያ። እስቲ አንድ ሰው ተረኛ ነኝ ይበል። ሃሌሉያ። ተረፈች። በጣም በሚያስደንቅ እኔ በጣም ይገርመኛል። እንዴት ተረፈች ሲል ተረኛ ናት። በጣም የሚገርማችሁ ነገር እቺ የተረፈችው ደግሞ ተረኛ ማለት ነው። የሚገርማችሁ ነገር እሷ ብዙም የሚገባት አይመስለኝም። አሁን እኛ ምን ሰብከው ስብከት ለመጀመሪያ ጊዜ ማለት ነው። ሌላ የምትለው ነገር አላት እሷ። እውነቷን ነው ደግሞ የሚባል ነው። በጣም የሚያስጨንቅ ነው። የምታልፍበት መንገድ በጣም በባዶነት ነው የመታት። ነገሯን አሳልቆ ብቸኛና ባዶ ነው ያደረጋት። በጣም የሚገርማችሁ ነገር ሰማይ ግን እንዲህ ይላል፣ ተረኛ። አሜን በላ። እሷ እንዲህ ትላለች፣ ባዶዬን ቀረው። ሰማይ ደግሞ ተረኛ። አሜን በላ። እሷ እንዲህ ትላለች፣ ምንም የለኝም እኮ። ሰማይ ደግሞ ተረኛ። አሜን በላ። አላማዬን የምፈጽምበት ተረኛ። እስቲ ተረኛ በል። አሜን በላ። ስለዚህ በእንዲህ አይነት ሁኔታ እያለች ሰማይ ተረኛ ያላት ሴት ናት። ተረኛ እሷ አታውቅም። የዛን ጊዜ ብያቸዋለሁ። የሆነ ነገር ግን ልቧ ላይ መጣ። አሜን በላ። አሜን በላ። ይሁን። እግዚአብሔር ይረዳችኋል። ከዚህ በኋላ ይህንን ቃል ሰምታችሁ እግዚአብሔር ይረዳችኋል። ለምን መሰላችሁ? ተረኛ ስትሆኑ እናንተ አይደላችሁም፣ የሚያንቀሳቀሳችሁ የእግዚአብሔር ደመና አለ። አሜን በላ። እና ቁጭ ባለችበት ቦታ የሚገርማችሁ ነገር እንዲህ አለች። መጽሐፍ ሩት 1 ላይ ቁጥር 6 ላይ ለመሄድ ወደ ቤትሌም ለመመለስ ይላል ተነሳች ይላል። ምን ለማለት ጌታ የተመሰገነ ይሁን። ጌታ የተመሰገነ ይሁን። እናንተ ተረኛ ናችሁ አይደለ? ዛሬ መንፈስ ቅዱስ የሚመክረን ምክር ምን እንደሆነ ታውቃለህ? ወደ ትክክለኛው ቦታ መመለስ። አሜን በሏ። ወደ ትክክለኛው ቦታ መመለስ። አንድ ነገር ልንገራችሁ፣ የፈለገ ተረኛ ብትሆኑ፣ የፈለገ የእግዚአብሔር እቅድ የእግዚአብሔር ፕሮግራም ቢኖርባችሁ፣ ወደ ትክክለኛው ቦታ ካልተመለሳችሁ ሊሆን አይችልም። የሚገርማችሁ ሞዓብ ሆኖ ተረኛ ነኝ ማለት አይቻልም። ስለዚህ ወደ ምን መመለስ ያስፈልጋል? ወደ ቤትልሔም። አሜን በላ። ክብር ለእግዚአብሔር ይሁን። አሜን በላ። ቤትልሔም ታውቃላችሁ፣ ይኸው ትንቢት ያንዣብባል። ምን የሚል ትንቢት? በቃ እንዳለ አይደል? አንቺ ቤትልሔም አይደል? ኤፍራታ ሆይ ከይሁዳ ከተሞች ካሉ ከተሞች ከቶ ምን አታንሺም። ለምን? እስራኤልን የሚጠብቅ መስፍን ካንቺ ይወጣል። አሜን አትልም ወይ? አሜን ነው ወይ? ያ መስፍን ሊወጣት የሚያንዣብብ ትንቢት ስላለ አንድ ሰው ወደዛ ከተመለሰ ያ ትንቢት ያገኘዋል። አሜን በላ። መስፍኑ የሚወጣበት መሲሁ የሚወጣበት አሜን በላ። የክርስቶስን እውነተኛ አገልግሎት ሰዎች የሚያገለግሉበት ቦታ ቢኖር
ቤትልሔም ነው። ትንቢት ያለበት፣ ትንቢት የሚያንዣብብበት፣ እግዚአብሔር የተናገረበት፣ ማለይ ልውደቅ የሚልበት። አሜን በላ። ስለዚህ ወደዛ መመለስ ነበረባት። ዛሬ እኔና እናንተ ወዴት እንመለስ ካልን ተረኞች አይደለን። ወደ አጥቢያችን ልብ ብላችሁ ስሙ። ወደ ምን እንመለስ? ወደ ቤተ ክርስቲያን፣ ወደ አጥቢያችን፣ ወደ ህብረት። ወገኖቼ ወደ አጥቢያ፣ ወደ ህብረት፣ ወደ እግዚአብሔር ቃል። አሜን ነው መመለስ በቃ። ምክንያቱም ተረኛ ሰው አሁን እየተነገረ እግዚአብሔር መንፈስ ቅዱስ የሚመክረን እንደዚህ ነው። ተመለሱ። ወዴት? ወደ አጥቢያ፣ ወደ ቤተ ክርስቲያን፣ ወደ ስፍራ። የሚገርማችሁ ነገር እዚህ ክፍል ውስጥ ቦዔዝ ሩትን ያላት ነገር አለ። ምንድነው ያላት መሰላችሁ? የትም አትላወሺ። ምን ፍለጋ? ቃርሚያ ፍለጋ ወደ ሌላ እርሻ አትሂጂ። እንደገና ደግሞ እዚህ ሁኚ። ይሄ መንፈሳዊ አትሞስፌር መረጋጋት ይጠይቃል። አንድ ቦታ መረጋጋት ታውቃላችሁ። አሁን ነገሩ እንዴ መሰላችሁ? ልክ እቺ ሴትዮ በመተመለስበት ጊዜ እኮ ደስተኛ ሆና አይደለም የምትመለሰው። በክብር ወጣ በውርደት እየተመለሰች ነው። ግን የሚጠቅማት ምኑ ነው? መመለሷን። አንዳንድ ሰው ከቤተ ክርስቲያን በሆነ ነገር ወይ አኩርፎ ይሄዳል ወይ ደግሞ በሆነ ነገር ይወጣል። ለመመለስ ይከብደዋል። ለምን? ሼም ይዘዋል። አንተ ተረኛ ከሆንክ ሼምህን ጣለው። አሜን በላ። አሜን በላ። ሼምህን ጣለው። አዩ የምትከናወንበት ቦታ ነው። አሜን በላ። ወደ ቸርች ተመለስ፣ ወደ ህብረት ተመለስ፣ ወደ ቃሉ ተመለስ። ክብር ለእግዚአብሔር ይሁን። ተመለሰች እና በምትመለስበት ጊዜ በጣም የሚገርማችሁ ነገር ተሰብስበው ተንጫጩባት ይላል። ምን አገባት? ተንጫጩባት። እቺ ኑሃሚን ናት እንዴ? ጥያቄ ምልክት ሁሉ አለበት። አንዳንድ ጊዜ መመለስን ለምን ተመለስኩ እንድትል ሁሉ የሚያጋጥም ጉዳይ አለ። ግድ የለም ተመለስ። አሜን ነው ወይ? ግድ የለም ተመለስ። እዛ ክብርህ አለ፣ እዛ ኃይልህ አለ፣ እዛ ምርኮ ይመለሳል፣ እዛ ቅባት ትቀባለህ። ኧረ አሜን በላ። እዛ ከአንድ የእግዚአብሔር ሐሳብ ጋር ትገናኛለህ። በኢየሱስም የመመለስ ጊዜ ይሁንላችሁ። እናንተ ተረኞች አቤት በሏ። ተረኞች አቤት በሏ። መመለስ ይሁንላችሁ ወደ እውነቱ። አሜን በላ። ወደ ኪዳኑ መመለስ ይሁን። ቤተ ክርስቲያን ኪዳን አለ። አሜን አትልም ወይ? ቤተ ክርስቲያን ታውቃላችሁ በሁለት ነው የምትከፈለው። ዓለም አቀፏና ሎካሏ በመባል ነው የምትታወቀው። ዓለም አቀፏ ያ ሁሉም ቦታ እየሄድን ጸጋ የምንካፈልባት ናት። ለዓለም አቀፏ ግን ወሳኙ ሎካሏ ናት። ሎካሏ ከሌለች፣ አንድ ሰው ሎካል ላይ ከሌለ ዓለም አቀፍ ላይ ነኝ ማለት አይችልም። ለምሳሌ ቀበሌ አሁን አይታችኋል። መታወቂያ፣ የቀበሌ መታወቂያ አይደል እንዴ? በየቀበሌው መታወቂያ አለን አይደል? መታወቂያ የሌለው ሰው ፓስፖርት ሄዶ ያወጣል። ዓለም አቀፍ ፓስፖርት ሄዶ ያወጣል። ላይክ ዛት። ይሄ የሰማይ ስርዓት ነው። ኢቭን እንኳን ማለት ነው አንድ ሰው በአንድ ቤተ ክርስቲያን ውስጥ ስሙ ሲመዘገብ ታውቃለህ አይደለ? ስማችሁ ቆይ በዛ ይጻፋል የተባለው ለመሰላችሁ እዚህና እዛ እኩል ነው። እኔና መልአክ እኩል ነው የምንጽፈው። አሜን በለኛ። ለመሰለ እዚህ ስታሰር እዛ ይታሰራል፣ እዚህ ስትፈታ እዛ ይፈታል፣ እዚህ ስትጽፍ አንተ አጽፍ ብያልኩ ነው። አሜን በሏ። የሆነ ነገር እየነገርኳችሁ ነው። እግዚአብሔር መልእክት ሰጥቶኛል። ተመለሱ። ለምን ብትል ተረኛ ነህ። አሁን የትንቢቱ አትሞስፌር እየጠበቀ ነው። ማን ላይ ልረፍ? እግዚአብሔር ብዙ ጊዜ ሊቀባችሁ ይፈልግና እንዴት ይቀባችሁ? የት ይቀባችሁ? ቅባት ያለው ቤትልሔም ነው። አሜን በላ። ትንቢት ያለው ቤትልሔም ነው። ክርስቶስ ኢየሱስ የሚሰራው በቤተ ክርስቲያን ውስጥ ነው። አሜን አትሉ? ከቤተ ክርስቲያን ውጪ አይሰራም። ትዝ ይላችኋል፣ ሁለት ልጆች ነበሩት ይሁዳ፣ ኤርና አውናን የሚባሉ የይሁዳ ልጆች ኤርና አውናን ይባላሉ። የሚገርማችሁ ነገር እነዚህ ሁለት ልጆች በእግዚአብሔር ፊት ክፉ ናቸው ይላቸዋል። እግዚአብሔርም ቀሰፋቸው ይላል። ስፔሻሊ ደግሞ አውናን የሚባለው የሚገርማችሁ ነገር ዘር ላለመተካት እያለ ዘሩን በውጪ ያፈስ ነበር ይላል። ይሄ ማለት ምን እንደሆነ ታውቃላችሁ? እግዚአብሔር በቃ እንዳይጠራ በወንድሙ። አንዳንድ ጊዜ ቤተ ክርስቲያን ስትመጣ አንተ ስታገለግል ጸጋ ሲገለጥ የፓስተሩ ስም ወይም የመሪ ስም የሚጠራ ይመስላል። አይደለም። አሜን በለኛ። ኧረ አሜን በላ። አካሉ ነው። አሜን በላ። አብረን ነው ምናንጸው። አሜን አይደል እንዴ? እንደ ብልት ተያይዘን ነው ወገኖቼ። ወደዚህ የብልትነት ህይወት መመለስ ይሁን። አሜን ይባላል። መመለስ ይሁን ወገኖቼ።
ስለዚህ እግዚአብሔር ምን አደረገ? ቀሰፈው። ታውቃለህ? ከዚህ ውጪ ሰው ምን እንደሚያጋጥመው አያውቅም። ምክንያቱም እነዚህ ሰዎች እኮ እንጀራ ብለው ሄደው እኮ አለቁ፣ ሞቱ እኮ። ግን እቺ ብልጦ አሜን በላ ተረኛ ናታ። መትረፏን አንተ መትረፍን ስታረጋግጥ ዛሬ የመመለስ አሜን በላ ውሳኔ ወስን። መትረፍን ልክ መትረፏን ስታ እመለሳለሁ አለች። አሜን በላ እስቲ እመለሳለሁ። እውነት ዛሬ በኢየሱስም የመመለስ ጸጋ ይሁንልን። ተረኛ ምን ይሆናል? ይመለሳል። ጌታ ይባረክ። ሌላው ደግሞ ተረኛ እንግዲህ ተረኛ ናችሁ ብሎ በእርግጠኝነት ነግሯቸዋል። እስቲ በእርግጠኝነት ተረኛ ነኝ በሉ። አሜን በሉ። እግዚአብሔር እውነተኛ አምላክ ነው። አሜን ነው ወይ? አይዋሻችሁም። ተረኛ ናችሁ። ካመለጣችሁ ተረኛ ናችሁ። ኤርምያስ 31 ላይ ሲናገር የእግዚአብሔር ቃል እንደዚህ ይላል፣ እስራኤል ማረፊያ ሊሻ በሄደ ጊዜ ከሰይፍ የተረፈው ሕዝብ በምድረ በዳ ምን አገኘ? ሞገስ አገኘ። ምን ያለው? የተረፈው። ተርፈሃል አይደለ? የሞገስ ተረኛ ነህ። አሜን በለኛ። የሞገስ ተረኛ ነኝ በል። ግድ የለም እግዚአብሔርን እመነው፣ እኔን አይደለም። ተረኛ ነህ፣ የሞገስ ተረኛ ነህ። የምትበልጥበት ጊዜ ነው። አሜን በላ። አሜን በላ። ያላሰብከው ነገር የሚያገኝ ጊዜ ነው። ያንተ ጊዜ ነው። እግዚአብሔር አንተን እየጠበቀ ነው። እስክትመለስ እየጠበቀ ነው። እስክትረጋጋ እየጠበቀ ነው። ድል ሊሰጥህ ነው። አሜን በለኛ። እረ ኢየሱስ ያድናል። ስሙ ይባረክ። ስለዚህ በዚህ መንፈስ የመመለሷን ነገር ካደረገች በኋላ ሁለተኛ ተረኛ ሰው ማድረግ ያለበት ነገርና ያደረገችው ነገር ምንድነው ብላችሁ ብትጠይቁኝ መለየት፣ ከማን ጋር መሄድ እንዳለባት። አሜን በላ። አረ እመኑኝ እናንተ ሰዎች ተረኛ ናችሁ። ዝም ብላችሁ ስሙኝ። እኔ እግዚአብሔርን ቃል በእግዚአብሔር መንፈስ ተልኬ መጥቼ ያወራውላችሁ ነው። አታሳልፉት ባካችሁ። ብዙ ነገር አልፎናል። ዛሬ ይሄ ቃል አይለፈን። አሜን ነው ወይ? ለዩ በቃ ከማን ጋራ እንዲህ አለች፣ እኔ እመለሳለሁ ብላ ልክ ለመመለስ ስትነሳ ሁለቱ ምራቶቿ አብረው ነበር እንትን ያሉት። ከዛ ቆም አለች። አሜን አትልም ወይ? ዝም ብዬማ አግበስብሼ አልሄድም። አሜን አትልም ወይ? አግበስብሼ አልሄድም። እነዚህ የሞአብን አምላክ የሚያመልኩ ከአምላኬ ጋራ ምንም አይነት ኮኔክሽን የሌላቸው ስጋውያኖች፣ መንፈሳዊ ነገር እነዚህ እኔ አሁን የምመለሰው እውነተኛ መመለስ ስለሆነ ነገሬን ማጥራት አለብኝ አለች። አሜን በላ። እዚህ ያመለጥኩት ነገር እዛ እንዳያገኘኝ የሆነ ነገር ይዤ አንጋትቼ አልሄድም አለች። ወገኖቼ እንደዛ ነው። በቃ ዝም ብላችሁ የእግዚአብሔር ቃል ታውቃላችሁ፣ ድምጽ አለው። እኔ የእግዚአብሔር ቃል ሳነብ ድምጹን እየሰማው ነው፣ መገለጡን እያየሁት ነው። እዛ ጋር የተፈጠረው ነገር ይሄ ነው። በቃ ተመለሱ አለቻቸው። እኔ ለእናንተ ልሆን አልችልም፣ እንደዚህና እንደዛ ባልሰጣችሁ አልችልም። ቁርጣቸውን ነግራቸው ማለት ነው ስትል እንደምታውቁት ታሪኩን ታውቁታላችሁ። ሰብካችሁትም ተሰብካችሁትም ልታውቁት ትችላላችሁ። ነገር ግን ዛሬ ተረኛ ናችሁ እያልኳችሁ ነው። አሜን ነው ወይ? ተረኛ ናችሁ እያልኳችሁ ነው። ስለዚህ በጣም የሚገርመው ነገር ይሄንን ነገር አስባ ስትነሳ አንደኛዋ በቃ መቋቋም አልቻለችም። ምክንያቱም እሷ የምትናገራቸው ነገሮች ከሷ አእምሮና ከስጋ ሐሳቧ ጋራ አብሮ አይሄዱም። ስለዚህ በቃ አለችና እዛ ጋር ተለየቻት። አንደኛዋስ ለምንድን ነው የቆረጠችው? ለምንድን ነው የቆረጠችው? ለካ ሴትዮዋ ማለት ነው። ሰው ለካ ዝም ብሎ ተረኛ አይሆንም። ሴትዮዋም አፏ አይሰብክም፣ ግን ህይወቷ ለካ አምላኳን እየሰበከ ነበር። አሜን አትልም? ዝም ብላችሁ ከእግዚአብሔር ጋር ኮኔክሽን ያላችሁ ሰዎች የእናንተ ጊዜ ነው። አሜን በሉኝ። አውርታችሁ ሰብካችሁ ማታቁ፣ ነገር ግን ልባችሁም ሐሳባችሁም ከእግዚአብሔር ከአምላካችሁ ጋር ብቻ የሆነ ስርዓታችሁም እንደዛ የሆናችሁ ሰዎች እኔ መልእክት አለኝ። ተረኛ ናችሁ። የእናንተ ጊዜ መጥቷል። የኑሃሚን ጊዜ እንደመጣ የእናንተ ጊዜ መጥቷል። በጣም የሚገርም ነው። ይችኛዋ በአምላክ ነው የተከተለቻት። ወገኖቼ አንዳንድ ጊዜ መንፈሳዊ ካልሆኑ ሰዎች ጋር አብሮ መሄድ ኪሳራ ውስጥ ይከታል። ዛሬ የመለየት ቀን ይሁንላችሁ። መንፈሳዊ ያልሆኑ ታውቃላችሁ፣ ለመንፈሳችሁ
ጠብ የሚል ነገር የማይሰጧችሁ እናንተም የምትሰጧቸውን ነገር የማይቀበሉ በኢየሱስ ስም አብረው አይሄዱም። እስቲ አብረውኛ አይሄዱም በል እስቲ። እንደዚህ አይነት ሰው አብረውኛ አምላኬ ጋራ አምላኬን አምላኩ ያላደረገ ከኔ ጋር አይሄድም። ለካ አላወቀችም ሩት ለካ በውስጥ ታዋቂነት አምላኳን አምላኳ አድርጋ አሜን ነው አምላኳ አድርጋለች። አምላካችሁን አምላክ ያላደረገ ስለ አምላካችሁ ስታወሩ ስለ እግዚአብሔር ቃል ስታወሩ ምንም የማይገባቸው ሰዎች ጋር አብራችሁ አትሂዱ። ወይ ማጠቅሟቸው ከሆነ ወገኖቼ ወይ እነሱ ማይጠቅሟችሁ በመንፈሳዊ ነገር መንፈስ ኮኔክሽን ከሌለ እንዳትሄዱ እያልኳችሁ ነው። ዛሬ እናንተ ተረኛ ናችሁ። አሜን ነው ወይ? ከዛሬ ጀምሮ መለየት ይሁን። ትዝ ይላችኋል። ክብር ለጌታ ይሁን። አሜን ነው ወይ? ትዝ ይላችኋል። ዘፍጥረት 21 ላይ በጣም የሚገርም ቃል አለ። ሳራ እንደ ድሮ አይደለችም። አሜን ይባላል። ለምን ብትሉ ሳራ የሚገርማችሁ ነገር ዕብራውያን 11 ላይ ሲናገር ተስፋን የሰጠው የታመነ እንደሆነ በእምነት ስለቆጠረች አይደለ የታመነ እንደሆነ ስለቆጠረች ዘርን ለመጸነስ በእምነት ምንን አገኘች ይላል? ኃይልን አገኘች። ስለዚህ አሁን ሳራ ምን ሆናለች? መንፈሳዊ ሰው ሆናለች። ስለዚህ ያኔ የድሮ ስተቷን አትደግመውም። አሜን በላ። ዛሬ በኢየሱስ ስም ስተት የማያስደግም የመንፈስ ኃይል እናንተ ላይ ይውደቅ። የእምነት ጉልበት እናንተ ላይ ይውደቅ። አሜን በላ። ልክ ብቻ ምዕራፍ 1 ላይ ወለደች ይላል፣ ሳቀች ይላል፣ ሰዎች ተሰበሰቡ ይላል፣ አጠባች ይላል። አንተ ኃይል አገኘች። ዘንድሮ በኢየሱስ ክርስቶስ ስም አንድ ተረኛ ሰው ኃይል ያገኛል። ራሱ በራሱ የሚያደርገው ነገር ይኖረዋል። አሜን በሏ። ስለዚህ ልክ ወለደች አጠባችና ጡት በተወ ጊዜ ይላል አብርሃም ድግስ አደረገ። የሚገርማችሁ ነገር ሳራ እንደ ድሮ መስለዋለች። ሳራ ግን አይኗ ተከፍቷል። አሜን በላ። ከእንግዲህ በኋላ ከእስማኤል ጋር አብሬ አልሄድም አለች። ከስጋ ሐሳብ ጋር አብሬ አልሄድም አለች። ዛሬ በኢየሱስ ስም አሜን በላ። ከስጋ ሐሳብ ጋር የምትለዩበት ቀን ይሁን። እኔ አላውቅም፣ እግዚአብሔር ያለኝን ነው የምናገረው። ከስጋ ሐሳብ ጋር የምትለዩ ሰዎች፣ ከስጋውያን ሰዎች የምትለዩ አሜን በሉ። መንፈሳዊ ነገር ከሚያቀነጭሯችሁ አውቀው እየሳቁ የእናንተን ህይወት ከሚያቀጭጩ ከስጋ ዘር በኢየሱስ መለየት ይሁን። ለዚህ ነው ገላትያ ላይ ሲናገር እንደዚህ ይላል ገላትያ 4 ላይ ይሄ እንደ ስጋ ፈቃድ የተወለደው እንደ መንፈስ ፈቃድ የተወለደው እንደ ስጋ ፈቃድ የተወለደው ምን ያደርገዋል? ያሳድደዋል ይላል። ይሰደዳ ዛሬ አሜን በላ። አሜን በላ። የትኛውም ስጋዊነት ይሰደዳ። ከናንተ ህይወታችሁ ይነሳ። ከአካባቢያችሁ ይነሳ። ከጓደኝነታችሁ ይለያ። አሜን በላ። ኢየሱስም እንዲህ ነው ያደረገው። ልክ እንደ ኑኃሚን አሜን በላ። እኔ መከተል የሚፈልግ ራሱን የካደ መንፈሳዊ ሰው ነው እንጂ ዝም ብሎ ተግበስብሶ አልፈልግም። እንጀራ ስለበላ ጥቅመኛ ሰው አልፈልግም። ለጥቅም የሚቀርበኝን በኢየሱስ ስም አለ። አሜን በላ። ኢየሱስ ለይቶ ነው የሄደው። ዛሬ በኢየሱስ መለየት ይሁን። ዝም ብሎ እንካ በንካ ብቻ አንተ ለጥቅም ለእንጀራ የሚፈልግ የሆነ ነገር ስላጎረስከው ብቻ በኢየሱስ ስም አሜን በላ። ለዚህ ነው ሩት እኮ ታውቃለህ ኦርፋ የሚበላ ያለ መስሏታል ቤትሌም፣ ምክንያቱም ተጎብኝታለች ተብሎ ሰምታለችና አዎ በቃ አበላለሁ ብላ ነው። የለም እንደዛ አይነት ነገር አሜን በላ። መጀመሪያ መንፈሳዊነት ይግባ። ለመብላቱ በኋላ ይታሰብበታል። መንፈሳዊነት ይግባ። አሜን በላ። ዛሬ የመለየት ቀንና አንተ ተረኛ ነህ። አሜን በላ። የምትለይበት መንፈስ ይሆንልህ። የምትለይበት መንፈስ ይሆንልህ። ሳራ እንደዚህ አለች። አስወጣልኝ ስትል አብርሃም ማመቻመች ጀመረ። እግዚአብሔር ደግሞ ከሳራ ጋር ቆመ። ምክንያቱም ሳራ እንደ ድሮ አይደለችማ። አብርሃም እንደ ድሮ አጋር ጋር ግባ እንደዚህ በላ ምናምን የምትለው ያቺ ጨቅጫቃዋ መስለዋለች። አንተ አሜን በለኛ። ሳራ አድጋለች። ሳራ አበርትታለች። ሳራ መንፈሳዊ ሆናለች። ከእንግዲህ በኋላ ከሳራ ጋር ስጋ አይቀጥልም። ከእንግዲህ በኋላ ካንቺ ጋር ስጋ አይቀጥልም። እግዚአብሔር ካንቺ ጋር ይወግናል። ከሳራ ጋር ቆመ። እግዚአብሔር ቆመና ከእግዚአብሔር ጋር አብርሃም አለው አቤት እንደ ሳራ ምትልን ስማ። ይቆማል ካንቺ ጋር እያልኩሽ ነው። አንቺ ብቻ ወስኝ። አሜን በያ። እግዚአብሔር ይቆማል። ሊያስወጣልሽ ሊተባበርሽ ይቆማል። መንፈስ ቅዱስ ይቆማል። ዛሬ የመለየት ቀን ይሁን። ካንቺ ጋር አብሮ ማይድ ካንተ ጋር አብሮ ማይድ በኢየሱስም የሚለይበት ቀን ይሁን። ለየችና እውነተኛውን ዘሪዛ ቀጠለች። ክብር ለጌታ ይሁን። እግዚአብሔር የተመሰገነ ይሁን። አሜን ነው ወይ? ሁለተኛው ምንድነው? መለየት። የእግዚአብሔር አምላካችን ስም የተባረከ ይሁን።
አሜን ይባላል። አሜን ይባላል። ወገኖቼ ተረኛ ስለሆነች ምንም ነገር ለሷ አይከብድም ነበር። እነግራችኋለሁ ዛሬ ሜሴጅ አለኝ። ምንም ነገር አይከብዳችሁም። ምታስቡት ሁሉ ይከናወናል። ምታልሙት ሁሉ ይከናወናል። ምትራመዱት ሁሉ ይከናወናል። ምን አይነት ሰክሰስ ነው? በኢየሱስም ይሄ ሰክሰስ ይሁንላችሁ። ሰክሰስ ውስጥ ናት አንተ ያለችው። እንደዚህ እኮ ነው የምትለው። ኧረ እኔ ማራ በሉኝ መራራ በሉኝ። እግዚአብሔር ደግሞ ኧረ አንቺ መራራ አይደለሽም ተረኛ ነሽ። ኧረ ባዶ ነኝ እኮ በሙላት ወጥቼ ቤቴ ምናምን ስገባውን እነዛ ሁሉ ምናምን ትዝ ይሉኛል። አይደለም ሌላ ትዝታ ውስጥ ተከትሻለሁ። ኧረ አሜን በላ አንተ ተረኛ። እግዚአብሔር ታሪክ ሊቀይር ነው። ህይወትን ሊቀይር ነው። አቅጣጫ ሊቀይር ነው። ሌላ ነገር ሊሆን ነው። ኧረ አሜን ነው ወይ? ክብር ለስሙ ይሆንለት። አገልጋይ ብቻ ይሁንክ ሳይሆን ተገልጋይም ሆነ ተረኛ ነህ። አሜን በላ። ኑሐሚን ዋና አገልጋይዋ ናት፣ መሪዋ ናት። ግን መሪነት የተሳካላት፣ እቺ ደግሞ መከተል የተሳካላት። በጣም የሚገርም ነው። የሚደንቃችሁ ነገር ማንም ሳይላት እኮ ነው ሩት ምን እንዳለቻት ታውቃላችሁ? በቃ አንቺ ቁጭ በይ፣ እኔ ላንቺ ምን አደርግልሻለሁ? ምግብ አመጣልሻለሁ። አሜን አመጣልሻለሁ የምትፈልጊውን። አንቺ ከእንግዲህ በኋላ ቁጭ በይ። ለምን? ተረኛ ነሻ። አንቺ ምን አድርጊ? ለቃል ለጸሎት ትጊ። እኛ ለቃል ለጸሎት እንተጋለን አይደል ያሉት? ትጊ። አንቺ ዝም ብለሽ ቃል ብቻ አብይን መግቢኝ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ስለዚህ እያመጣች እየወቃች ምን እያደረገች ምን ታደርጋት ነበረ? ታበላት ነበረ። ዋናው መልእክቱ ግን ምንድነው? ተረኛ ነን። አሜን ይባላል። ተረኛ ነን። እስኪ ተረኛ ነኝ በይ። የተረፍኩት ተረኛ ነኝ በል እስቲ። ከምን ተርፋል? ተረኛ ነህ። ከምን አምልጣል? ተረኛ ነህ። ከሞት አምልጣል፣ ከበሽታ አምልጣል፣ ከተለያየ ነገር አይደለ? በአገር ላይ ከመጣ በሰፈር በዘር ከመጣ በሁሉም ከሁሉም አድነ እግዚአብሔር በህይወት እዚህ ጋር ካለ በኢየሱስ ስም እርግጠኛ ነኝ አንተ ተረኛ ነህ። እኔ ተረኛ ነኝ። የሆነ ነገር ይታየኛል። በእኔና በእናንተ የሚሰራ ነገር ይታየኛል። የእግዚአብሔር ሐሳብ ይታየኛል። ታውቃላችሁ በዛን ጊዜ መወለድ የነበረበት አንድ ጃይንት ነበረ አይደለ? ምክንያቱም መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ስትሄዱ የእግዚአብሔር ቃል እንዳለ ክርስቶስ ነው። አሜን በላ። ኧረ አሜን በላ። አሁን እኛ ጋር በአካል መጥቷል። በጥላው እዛ ጋር አንድ ሰው ይወለድ ነበረ ከእሰይ ቤት አይደለ? የእሰይ አባት የዳዊት ደግሞ አያት ይወለድ ነበረ። ይሄ እንዲወለድ ወገኖቼ የተመረጠችው ከሞት የተረፈችው ነው። አንተ ተመርጣል እያልኩ ነው። ባዶ ነኝ የምትለው ነው የተመረጠችው።